በጥቂት ወራት ውስጥ ብቻ እንዴት ብዙ ገንዘቦችን ሜክ እንዳደረኩ ልንገራችሁ። ይህን ስነግራችሁ ከባድ እንዳይመስላችሁ። አብዛኞቻችሁ እጅ ላይ ስልክ አለ። እኔም ስልኬን ብቻ ተጠቅሜ ነው ይህን ያደረኩት። 20 ሺህ ብር የገዛዋትን ስልኬን ተጠቅሜ ዩቲዩብ ላይ በስልኬ ከቤዚክ እስከ አድቫንስድ ቪዲዮ ኤዲቲንግን ተማሩ። ራሴን በደንብ ለማሻሻል የሰዎችን ቪዲዮ እንደ ኢማንጋዚ፣ አሊ አብዳል እንዲሁም ከሀገር ውስጥ ዮናስ ሞ ቪዲዮዎችን ሪሜክ በማድረግ ራሴን ፕሮ ኤዲተር አደረኩኝ። ከዛም የራሴን ክላይንት ለማግኘት የግድ ቲክቶክ ኦር ደግሞ ሶሻል ሚዲያ አካውንት መክፈት ነበረብኝና እናም ከፈትኩኝ። ከዚህ ፊት ሪሜክ ያደረኳቸውን ቪዲዮዎች አፕሎድ ማድረግ ጀመርኩኝ። የመለቃቸውን ቪዲዮዎች ዴይ 1 ዴይ 2 3 4 5 6 7 እያልኩኝ ፖስት በማድረግ ሲጀምር ዴይ 8 ላይ ማልጠብቀው ነገር ተፈጠረ። ማልጠብቀው መልእክት ማልጠብቀው ሰው ተላከልኝ። መልእክቱም እንዲህ ይላል። ሰላም ፍጹም፣ የምሰራቸው ስራ አይቻቸው ነበር። ለኔም አነስ ያለ የቲክቶክ ቪዲዮ ኤዲት እንድታደርግልኝ ፈልጋለሁ የሚል ቀጭን ትዕዛዝ ላከልኝ። ያው እንደ ጀማሪ ቪዲዮ ኤዲተር እኔም በደስታ እየሳኩኝ እሺ ኤዲት አደርግላለሁ ብዬ ለስኩለት። እዛን እሱን በድጋሚ ዋጋውን ቴክስት አድርግልኝ ሲል እኔም የመጀመሪያም ቪዲዮ ኤዲቲንግ ስለሆነ ግራም በመጋማቱ ጦኝ ዝም ብዬ 500 ብር አልኩት። እዛን ክላይንታችንም ተስማማንና እኔም የመጀመሪያ ክፍያዬን 500 ብር ተቀበልኩኝ። እዛን እንዲም እያለ የቀጠለ ክላይንቶችን እያገኘው ስራዬንም እያሻሻልኩኝ በሰራው ስራ ብዙ ክላይንቶቼ በስሬ እንዳሉና አሁን ላይ ከ5 ላይ ክላይንቶች በስሬ አሉ። በእነዚህ ክላይንቶችን ብቻ ተጠቅሜ ከ100 ሺህ ብር በላይ በስልኬ መስራት ችያለሁ። ይህን ስነግራችሁ ከባድ እንዳይመስላችሁ። እናንተም ስልካችሁን ተጠቅማችሁ ከ100 ሺህ ብር በላይ መስራት ትችላላችሁ። ይህንን ለመስራት ደግሞ የሚያስፈልጋችሁ ስኪል መማር ነው። ስኪል ደግሞ አሁን ላይ ተፈላጊ ነገር ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግን በስልካችሁ ከቤዚክ እስከ አድቫንስ ድረስ መማር የምትፈልጉ ሰዎች እኛ ያስተማረን ስለሆነ መማር ትችላላችሁ። ኤዲቲንግ ለመማር ደግሞ የምትፈልጉ ሰዎች ቴሌግራም ቻናል ዲስክሪፕሽን ላይ ያለ እዛ ላይ ፉል ኢንፎርሜሽን አለ። ከዛ ላይ ገብታችሁ ሬጂስተር ማድረግ ትችላላችሁ። ፒስ አውት።